ቦርጭን የማጥፋት ቻሌንጅ ቀን 10 ቀጥሏል። ዛሬ ግን ጉዳችሁን ነው ማየው። ማትጠቀሙ ሰዎች ቤስት ነው፣ የምትጠቀሙ ሰዎች ግን ማቆም ግዴታችሁ ነው። ለምን የሚለውን 5 ምክንያቶች በጥናት አሳያችኋለሁ። ከዛ በፊት ግን እንደተለመደው ኮመንት እናረጋለን፣ ላይክ እናረጋለን፣ ሼር እናረጋለን፣ ፎሎ እናረጋለን። ፕሮፋይል ላይ የገባን 10 ጊዜ ቢያንስ ኮፒ ሊንክ እናረጋለን። ለ1 ሚሊዮን ሰው መድረስ ነው እቅዳችን። ቦርጭ፣ ግፊት፣ ስኳር እንዲሁም የማይተላለፉ በሽታዎችን የመቀነስ ነው እቅዳችን። ምንድነው መናቆሙ የሚለውን ስናይ አልኮል ነው። አብዛኞቻችን ያው ችግር ውስጥ ያለንበት፣ እኔም ከዚህ በፊት ተጠቀም ነበር። አሁን ግን እግዚአብሔር ይመስገን አቆሚያለሁ። ሁላችሁም ማቆም ትችላላችሁ። ሶስት ውስጥ ያላችሁ በውስጥ አውሩኝ፣ እንዴት ማቆም እንደምትችሉ የሚያግዙ ነገሮችን እስከ መድኃኒት ድረስ አማክራችኋለሁ። ስለዚህ አልኮልን ማቆም ነው ቻሌንጃችን ቀን 10 ማለት ነው። አልኮልን ለምን አቆማለሁ? በ5 ምክንያቶች። የመጀመሪያው አልኮል ፋት በርን እንዳይሆን ስለሚያደርግ ወይም ደግሞ ፋታችን ቦርጫችን እንዳይቃጠል ያደርጋል። ለምን? ጉበት አልኮልን በማቃጠል ቢዚ ስለሚሆን ፋትን አያቃጥልም ማለት ነው። ሁለተኛው ደግሞ አልኮል ሃይ ካሎሪን ያለ ምንም ጥቅም ማለት ነው፣ ምንም ኑትረንት ሳይኖረው። አንድ አልኮል ውስጥ ስንት አለ? 7 ኪሎ ካሎሪ አለ ማለት ነው። ስለዚህ ከፋት በ2 ያንሳል፣ ከፕሮቲን ደግሞ በ3 ኪሎ ካሎሪ ይበልጣል ማለት ነው። ስለዚህ ይህን ያህል ካሎሪ ያለ ምንም ጥቅም እያገኘን ነው ማለት ነው። ያልተቃጠለው ፋት አለ፣ ይሄኛው ደግሞ የሚገባው እንደገና ካሎሪ አለ፣ ቦርጭ ነው የሚሆነው። ሶስተኛው ደግሞ ቤሊፋታችን ወይም ቦርጫችን ይጨምራል። እንዴት? በሁለት መንገድ። አንደኛው ስትረስ ሆርሞንን በመጨመር ኮርቲሶልን፣ ምንደሰት ይመስለናል ለጊዜያዊ፣ ግን ሰውነታችን እየተጨነቀ ነው ያለው። ስለዚህ ኮርቲሶል ይጨምራል፣ ቦርጭ ይጨምራል። ኢንሱሊን ሬዚስታንስ አለ። ኢንሱሊን ሬዚስታንስ ካለ ምን አለ? ቦርጭ አለ። ስኳር በሽተኞች፣ ግፊት ያለባችሁ፣ ፋቲ ሊቨር ዲዝ ያለባችሁ ከፍተኛ ጥንቃቄ ያስፈልጋል። አልኮሊክ ፋቲ ሊቨር ዲዝ ሊሆን ይችላል፣ ነን አልኮሊክ ፋቲ ሊቨር ዲዝ ሊሆን ይችላል። ለሱም አማክሩን። እንዲሁም የመጨረሻው ደግሞ እንቅልፋችንና ሆርሞናችንን ያዛባል። የቴስቴስትሮን ችግር ያለባችሁ ሰዎች ወይም ስፖርት ስትሰሩ ማትቀየሩ፣ አልጋ ላይ የሰነፋችሁ፣ ጠዋት ማይላችሁ፣ እንዲሁም ደግሞ ሰውነታችሁ የማይጨምርላችሁ ሰዎች ችግሩ ከአልኮል ስለሚሆን እዛ ላይ አማክሩኝ። ስለ ቴስቴስትሮን ደግሞ አንድ ቆንጆ ቪዲዮ ሰራለሁ። ከዛ ውጪ ሆርሞናችንን እንዲዛባ ያደርጋል፣ የረሃብ ሆርሞናችንን እንዲጨምር ያደርጋል። ወይም ደግሞ ካልሆነ ብዙ ጊዜ ስለምንጠጣ ብለን ከመጣችን በፊት ብዙ እንበላለን፣ ስንጠጣ ደግሞ የምንበላ ሰዎች አለን። ስለዚህ በሁለቱም መንገድ ብዙ ምግብ ወደ ውስጥ እንድናስገባ ያደርገናል። በእነኚህ ምክንያቶች አልኮልን ማቆም አለብን። ስፖርት እየሰራ ኢንተርሚተንት ዳይት እያደረግ እንዲሁም ደግሞ ጤናማ ምግብ እየበላ ቦርጭ አልቀንስ ያለ ሰው ካለ ጠላ፣ ጠጅ፣ ዋይን፣ አረቄ እንዲሁም ደግሞ ቢራ፣ ድራፍት የሚሉትን ነገሮች ራስን ቼክ አድርግ። የዛሬው ቻሌንጃችን አልኮልን ማቆም ነው። እስከ ጥግ አብረን እንሄዳለን። እስከ ጥግ አብረን ነን።